ሰላም እንዴት ናችሁ ጓደኞቼ? እንኳን ወደዚህ ቻናል በሰላም መጣችሁ። ኦሮምኛን በአማርኛ ለመማር ማለት ነው። በዚህ ቻናል ላይ ኦሮምኛን በአማርኛ ትማራላችሁ፣ እንደዚሁም ደግሞ ኦሮምኛን በእንግሊዘኛ መማር ትችላላችሁ። ሌሎቹም እንግዲህ እየተቀያየሩ ኦሮምኛ አማርኛን ደግሞ በኦሮምኛ የሚያገኙበት እንግሊዘኛን በኦሮምኛ የሚያገኙበት ቻናል ነው። ስለዚህ እዚህ ቻናል ላይ ኦሮምኛን በቀላሉ እንግሊዘኛን በቀላሉ መማር ትችላላችሁ ማለት ነው። አሁን ወደ ቪዲዮአችን ስንሄድ በየቀኑ ልንጠቀምባቸው የምንችሉ ወሳኝ ሐረጋትን እንጨርሳለን ባልልም ብዙውን እንማራለን ማለት ነው። እንበረነቹ ዳህራ ነሞት አከሚን አከ ነጋ ጋፈኑ ኒበረና አከሱመስ ዋይ ላይፍ ኦር ጅሩሳ አከሚን አከ ጋፈኑ ኒበረነቹ ዳ ነጋ አከሚት አከ ጋፈኑ ኒበረና። ስለዚህ አይከብዳችሁም። ስለ ሰላሙ፣ ስለ ህይወቱ፣ ስለ ስራው እንጠይቀዋለን ማለት ነው። ይሄ ደግሞ ወሳኝ የሆኑ ጥያቄዎች ናቸው። አንደኛው ምን ልትሉ ትችላላችሁ? አከም ቡልቴ ጀቹኒ ደንዴሰነቹዳ አከም ቡልቴ እንደምን አደርክ ወይን እንደምን አደርክ ብዙዎቻችሁ ልታውቁ ትችላላችሁ፣ ግን ለጀማሪዎች እንደምን አደርክ ወይንም እንደምን አደርሽ። አሁን ይሄ እዚህ ጋር አከም ቡልቴ ካልሽ ለወንድም ይሆናል ለሴትም ይሆናል ማለት ነው። አከም ቡልቴ ሄደ ብቻ ወንዱንም ሴቱንም አከም ቡልቴ ማለት ትችላለህ ማለት ነው። በአማርኛው ለምሳሌ እንደምን አደርክ አትሎም፣ ሴትን ሄደ እንደምን አደርክ አትላትም። ስለዚህ ግን በኦሮምኛ ዘሴም ነው ማለት ነው። አከም ቡልቴ ካልክ ወንዱንም ሴቱንም እንደምን አደርክ አልክ ማለት ነው። ጉድ ሞርኒንግ። ኦኬ፣ ሌላኛው ደግሞ አከም ጅርታ እንደምን ነህ። አከም ጅርታ እነዚያው ምን ጠይቃቸውን ነው መጀመሪያ እያስተማርኳችሁ ያለው። ምን መልሰውን ደግሞ እነግራችኋለሁ ማለት ነው። ጠብቁኝ እሺ። አከም ጅርታ እንደምን ነህ አከም ጅርታ እንደምን ነህ ማለት ከፈለክ አከም ወይንም አከም ጅርታ ማለት ትችላላችሁ ማለት ነው። አከም ጅርታ እንደምን ነህ ለማለት። ሌላኛው ጅሩን አከም ጅሩ ምትለዋን እስኪ ያዘው። አሪፍ ነች፣ አሪፍ ቃል ጅሩ። ሃውስ ላይፍ ኑሮ እንዴት ነው። ጅሩን አከም ኑሮ እንዴት ነው። ጅሩን አከም ኑሮ እንዴት ነው። ኑሮ እንዴት ነው ግን እስቲ ጻፉልኝ እስቲ ኮሜንት ላይ። ወሸቴን ነው ተው። ጅሩን አከም ኑሮ እንዴት ነው። ኑሮ እንዴት ነው። ጅሩን አከም ወንቲ ሁንዱ አከም ሁሉ ነገር እንዴት። ወንቲ ሁንዱ አከም ወንቲ ሁንዲ አከም ብዙ ግን ይሄ ነገር ብዙ ኮመን አይመስልም። ብቻ ሁሉ ነገር እንዴት ነው ለማለት ከፈለጋችሁ ወንቲ ሁንዱ አከም ልትሉ ትችላላችሁ። ምላሾች ወይንም ደግሞ እንዴት እንደምመልሱ ደግሞ ወይ ይሄንን ጥያቄ ተጠይቃችሁ እናንተ እንዴት እንደምመልሱ ወይንም ይሄንን እናንተ ከጠየቃችሁ ሰዎች እንዴት እንደሚመልሱላችሁ እናያለን። ነጋዳ ልትሉ ትችላላችሁ። ነጋዳ አቲሆ ደህና ነኝ አንተስ ወይን አንቺስ ለማለት ማለት። ነጋዳ አቲሆ ደህና ነኝ አንተስ ወይን አንቺስ። ያው የምንጠቀመው ብዙ ጊዜ ኦሮምኛ ላይ ምንድነው ማለት ነው ተመሳሳይ ነው ማለት ብዙ ጾታ አይለይም። በአፋን ኦሮሞ ብዙ ጾታ መለየት ላይ ችግር አይኖርብንም። ትንሽ ቋንቋውን ቀለል ያደርግላችኋል ማለት ነው። ልክ እንደ እንግሊዘኛ ነው ማለት ነው። ሙሉ በሙሉ እንደ እንግሊዘኛ በእርግጥ በጣም ብዙ ቦታ ጾታ አይለይም። እሱ ነገሩ በጣም አድቫንቴጅ አለው ለመልመድ። አማርኛ ብዙ ቦታ እያንዳንዷ ቦታ
ጾታ ይለያል። ይሄኛው በጣም ትንሽ ለመልመድ አዛ ያደርገዋል ማለት ነው። ሌላው ነጋድ አቲሆ ብለናል። ደህና ነኝ አንተስ? አቲሆ የምትለዋ ምንድነች? አቲሆ ከንጀቱ ማልጀቹዳ አንተስ ወይም አንቺስ ማለት ነው። እሺ ሌላው ጋሪ ጥሩ ነው ለማለት ከፈለጋችሁ ኑሮ እንዴት ነው ካላችሁ አንድ ሰው ጅሩን አከም ዮሲን እንጀለ ማጀተኒ ዴቢሱ ደንደሰኒ ጋሪዳ ኦር ባዬ በሬድ ባዬ ጋሪ ማለትም ትችላላችሁ። ባዬ በሬዳ ወይንም ባዬ ጋሪዳ ማለትም ትችላላችሁ ማለት ነው። እንደፈለጋችሁ ማለት ትችላላችሁ። እሺ አሁን ባዬ በሬዳ በጣም ጥሩ ነው እንደማለት ነው። ባዬ ጋሪዳም ካላችሁ በጣም ጥሩ ነው ወይም በጣም አሪፍ ነው አላችሁ ማለት ነው። ሌላው ወንቱንዱ ጋሪ ሁሉም ነገር አሁን ሁሉ ነገር እንዴት ነው ካላችሁ ወይንም አሁን በኦሮምኛ እየተማረ ስለሆነ ወንቱንዲ አካም ጀደዮ እስን ጋፈቴ ወንቱንዱ ጋሪ ጀቹን ይደንደስ ወንቱንዱ ጋሪዳ ጀቹን ይደንደስ ነችላ ወንቱንዱ ጋሪ ሁሉ ነገር ጥሩ ነው everything is okay ለማለት ማለት ትችላላችሁ። ባዬ በሬድ ሚቲ ባዬ በዳሚቲ ማለት ከፈለጋችሁ ደግሞ በጣም የከፋ አይደለም ናሶባች በጣም የከፋ አይደለም ለማለት ይሄንን ትጠቀማላችሁ ማለት ነው። ዛሬ እቺ ነው ብዙ አይደለም እቺ ነው ይዤላችሁ የመጣሁት ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ቪዲዮ ለሌሎችም ይጠቅማል ብላችሁ ካሰባችሁ ሼር አርጉላችሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። የወደዳችሁ ላይክ ማረጋችሁን እንዳረሱ ሐሳብ ካላችሁ ጻፉልኝ። በያላችሁበት ደና ሰላም ነጋ ፈያታ ባይ